በቃ መናገር ስለማይፈልጉ አይፈልጉም መናገር ማውራት አይፈልጉም የተደበቀ ነገር አለ በቃ የሆነ ነገር አለ እንጂ ከጎኔ ተወስዳ አንቺ ቅሪ ተብላ ተደብድባ እንባ ፊት ለፊት እየፈሰሰ ያዩ ምን ሆነሽ ነው ብሎ ይሄንን ብቻ ቢነግሩን ራሱ በቂ ነበር ጠየቅናት ምን ሆነሽ ነው ብለን እንዲህ አሉን ቢሉን ጥሩ ነበር ግን እሳ በቃ ግን እውነት አንድ ቀን አለ ሁሉም ሰው ላይ እውነት አለ ሊመስለን ይችላል ዛሬ በጣም ልንመጻደቅ እንችላለን ሊመስለን ይችላል በቲፎዞ ሊሆን ይችላል እውነት ናት እውነት ምን ጊዜ ማትደበቅ ምን ጊዜ መኩዬ ምን ጊዜ ማትደበቅ ምን ጊዜ ሁሉ ጊዜም እውነት አለ ከሰዎች ላይ እሷ ልጇን ለማሳደግ ብላ እሷ ቤተሰቧን አስተካክላ ለመምራት ብላ በዛ መንገድ ሂዳ ልጅቷ በህይወት እንዳለች እርግጠኞች ነን ከዚህ ውጪ ውዴ እንዴት ነሽ የኔ ቆንጆ ከዚህ ውጪ ሌላ ምንም ነገር የለውም ለማስመሰል የምትወጡ ሰዎች አምሶሪ በጣም አዝናለሁ ነገ እናንተም እውነታችሁ ተደብቆ ይቀራል ሰው ወንድ 6 ወንድ አንድ ላይ ተቀምጦ 6 ወንድ የገጠር ልጅ ብቻ እኮ አይደለም 6 ወንድ ዛሬ እናንተ በየቦታው ወጣችሁ ቪዲዮ ልሰሩ ትችላላችሁ ማድሪሹ የተሰማችሁን ስሜት ተበጥረቁ ግን ሃና በህይወት እንዳለች ብቻ አውቀናል አንድ ቀን ደግሞ ትወጣለች አንድ ቀን ደግሞ እግዚአብሔር ሰበብ ይልክላታል በዚህ አምላክ ምንም ችግር የለም እግዚአብሔር ከተበዳዮች ጎን ነው እኛ የፈጠረን ፈጣሪ የትም አይጥለንም እኛ ተስፋችን በሰው ሳይሆን በእግዚአብሔር ነው አንተ ቆሻሻ ናችሁ ታሳፍራላችሁ እንዴት ከጎን ተደፍራ ስትመጣ ምን ሆነሽ ነው አይባልም ጋይስ ከዛ በኋላ እኔ ስጠይቅ የህሊና ጥያቄ ነው ወይ የህሊና ጥያቄ አይደለም ተደፍራ ስትመጣ ስታለቅስ ምን ሆነሽ ነው 9 ናቸው እሺ ጊዜ እስቲ 9 እንዴት አንድ ሰው 9 ወንድ ያንን ሁሉ ሲጓዝ አብሯት ተጉዞ ውሎ አደረኮ አደረኩ ምን ሆነሽ ነው እንዴት አትባል እንደ ሴት ልጅ ለምንድን ነው ያለቀሽው እዛ ሄደሽ ለምንድን ነው እንደዚህ ሆንሽው ለምን አይባልም ምክንያቱም አይሉም ብለዋትም ቢሆን ነግራቸውም ቢሆን እዚህ አይነግሩንም ጠይቀዋት ይሆናል አም ሹር እርግጠኛ ነኝ ጠይቀዋት ይሆናል ግን አይነግሩንም ለምን እንደማይነግሩን ታውቃላችሁ ካላስ እኔ ልንገራችሁ ተወደደም ተጠላም አዳሚ እንደፈለግሽ ልትሆኚ ትችያለሽ ገጠር ልጅን ብቻ ጂጅ አላረግ አም ሶሪ ከነ ጓደኞቹ እስከ ጓደኞቹ እንዳለ እስከ ጓደኞቹ በሙሉ እንዳለ እስከ ጓደኞቹ ሰው አይደላችሁ የሰው ፍጥረት አይደላችሁ 1 ሚሊዮን ገባሽ አራጭጭቁ ጋይስ አራጭጭቁ በፈጠራችሁ እንዴት ዳገባው አረ ተፋቱ እና ዶናይና 5 ሚሊዮን የገቡትን ሄዳችሁ አድንቁ ጋይስ ምነው ሳሪ ልናገርበት ስለ ልጅቷ እንዴት ዳገባውኝ 1 ሚሊዮን ገባሽ አንሱና ከ1 ሚሊዮን አግዱሉ አላስወራላችሁኝ እኮ ፈጣሪ ትግስቱ ሄዱና ዶናያ ለ5000 አዶኒያ 5000 ብር 5000 ገብቶ እሱን ሄዳችሁ ጨቅጭቁ ላውራበት እኔ ስለ ልጅቷ ላውራበት ጋይስ ሄዱ አንሱና አግዱሉ ከ1 ሚሊዮን ተፋቱኝ እንዲሽ ናትና ሳራ እኔ ተቃጥዬ እናገራለሁ 1 ሚሊዮን ገባሽ 1 ሚሊዮን ያዶኒያ 5 ሚሊዮን አለ አይደል እዛ ሄዱ 1 ሚሊዮን ገባሽ እንዲሽ ናትና ሳራ ሆይ እምጋዙ ግቡ ካላስ እምጋዙ ግቡ እንዴ ልቤና ጠፉኝ እኮ ማሬ እንዳለ ኮሜንት 1 ሚሊዮን ገባሽ እኔ ስለ ልጅቷ እናገራለሁ ምን ታወራላችሁ ብዬ ጠብቃለሁ 1 ሚሊዮን ገባሽ አንሱና ሄዱና ጎደሉ አግዱሉ 9 ምናምን አርጉ የምን 1 ሚሊዮን ነው እዳና የገባሁት ካላስ እምጋዙ ግቡ ምን ነው ሳሪ እኔ ስለ ልጅቷ ነው እመቤቴን ይቺ ልጅ በህይወት አለች እኔ ምን አርገዋት ነው እናንተ አታውቁም 9 ጎረምሳ ባለበት መሃል
ተደፍራ አልቅሳ ተደብድባ የመጣሽ ልጅ ምንም ያልተባለሽ ልጅ ዛሬ ብቻዋን ሲያገኙ ይጫወቱበታል። እኔ ምን አርገዋት እንደሆነ እናንተ አታውቁ። ቁረሽ ሀሳብ የሌለው ሰው ቂጡ ዘንባጣ ነው አሉ። ሱቄ እኔ ለራሴ ውሃ ገብቶ ስንት ቀን ሙሉ በየቤት እንከራተታለሁ። አንቺ ቁረሽ ያለሽ ይመች ችግር 1 ሚሊዮን ጋይስ እምገዙ እስቲ ግቡ። አመናው ላይ በሉኝ እስቲ በፈጠራችሁ እምገዙ ግቡ እስቲ። ወይ ጉድ 3400 ሰው ናችሁ። አረ እንዴት አይነት ዕዳ ገባው እንዴ! ምን ልትሰሩ ነው ዛሬ? ምን አለ? ምን እያረጋችሁ ነው? 3400 ሰው ወይ ጣጣ! እንደ 52000 ጉድ ይዞብኝ ነው የመጣው። ምን አለ ሰይዶ ረባቦ ቤቱ ነው በነበረ ያ 52000 ሰው እኔ ጋር ከተሰቀለ ጀምሮ ነው አሞራው ቤትሽን ክፈች ብሎ እንደዛ አይነት አሳቆ የገደለኝ። ፈጣሪ ትግስቱን ስጠኝ። የዛን ቀን 52000 ሰው ከገባ ጀምሮ ነው ሰሞኑን 1000 ሳተናናቀም ችግር የለም 1500 2000 ዛሬ ደግሞ ግፋ ብሎ 3500 ሰው ግጥም ያላችሁት። ፈጣሪ ሆይ ምን ትሰራላችሁ? አረ ይሄ በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። አትሰብሰቡ ውድ ካላስ ምንም የለ። የሀና ወሬ ካለ እኔ ጋ የለም። እመቤቴን እኔ ጋ የለም። እኔ ጋ ቢኖር ማርያምን እኔ በቃ ማርያምን ነው የምላችሁ። እኔ ተኝቼ ስነሳ በጣም ነው የማስበው ስለሷ። በጣም ማርያምን ነው የምላችሁ። በቃ ሰይዶ ረባቦ ወይም ደግሞ ሰንበዲ ሲከፍት ምን አለ ብዬ የምንጠለጠለው በቃ የሷ ነገር አለ ብዬ ነው ማርያምን። እኔ ሳውዲ አይደለሁም። ኢቨን የገጠር ልጅ እንደጋግሜ ለማውራት ፈልጌያለሁ። እንወድሻለን። እኔም በጣም ነው የምወዳችሁ። ግን ሀቃችሁ ጠፍቶባችሁ ያውቃል ጋይስ? ያኔ ሀቃችሁ ጠፍቶባችሁ ያውቃል? እውነታችሁ ተደብቆባችሁ ያውቃል? እውነታችሁ ተደብቆባችሁ ያውቃል? ልጅቷ እውነት አላት። ከጎኗ ሁኑ። በቃ ከጎኗ ሁኑ። በመቤቴ ከጎኗ ሁኑ። ከሀና ጎን አንድ ቀን ትደሰቱበታላችሁ። አንድ ቀን ቀኗን ጠብቃ ስትመጣ ትደሰታላችሁ። ካላስ እሷ በህይወት አለች። ተስፋ ቆርጣችሁ በቃ በህይወት የለችም ብላችሁ እንዳትሉ። የኛ ነገሩን ማንዛዛት ለዚህ ያደርሰው። የኛ ነገር ማንዛዛት ሀናን በህይወት እንደሌለች ተስፋ እንዳትቆርጡ። እኔ ያኔ ኢትስ ኦኬ ነገር ሁሉ ለበጎ ነው። ጋይስ እነሱ እናትና አባቷ ወይ አባቷ የሆነ እንትን ጋዜጣ ላይ ምናምን ቲቪ ላይ ቢቀርቡስ ምን እንደ ሀሳብ ነው? እኔ ለኢትዮጵያ ህዝብ ቢቀርቡስ ኩይኗ ቢቀርቡስ ቢናገሩስ ማለት የኢትዮጵያ ህዝብ በቃ የልጃቸውን ህመም የኔ ሀሳብ ነው። ዛሬ ያመጣሁት ሀሳብ ነው። ትስማማላችሁ ጋይስ? ቢቀርቡ የዓለም ህዝብ ሁሉ ፍርድ እንዲሰጣቸው ህግ ፍርድ እንዲሰጣቸው በቃ ቢቀርቡስ ምን ትላላችሁ ጋይስ? አሁን እዚህ ትክክል ብላችሁ እዛ ደግሞ ሲዲንን ነገር ሳመጣ አንቺ እባክሽ ዝም ብለሽ ነው ያመጣሽው ሀሳብ እንዳትሉ። ቢቀርቡስ በቃ የትኛውም አለ የተባለ ጋዜጣ ወይም ደግሞ የሚከፈለው ነገር ተከፍሎ ቀርቦ በቃ ህመማቸውን እና ያለውን ነገር ቢያስረዱ የኢትዮጵያ ህዝብ ቢሰማ በቃ ልጅቷ በህይወት አለች አሉ የተባሉ ሰዎች ተጠርተው ሁሉ እንዲሰጡ ማርያም በቃ ይሄ በጣም ትልቅ ኦፕሽን ነው። ምን ታስባላችሁ? በቃ አለ የተባለ ምንድነው? አለ የተባለ ጋዜጣ ነው የሚባለው። ቴሌቪዥን ማን ነው ያለው? ቲቪ ላይ ነው። በቃ ሁሉም እንዲያቸው በየትኛውም ዓለም ያለ ሰው ፍርድ እንዲሰጣቸው በቃ ፍርድ እንዲሰጣቸው በቃ አለ የተባለ ነገር ላይ ቢቀርቡ
የሚከፈለው ተከፍሎ ኢቢኤስ ነው አለ የሚባለው ጋይስ ኢቢኤስ ነው ቴሌቪዥን ላይ ምን እናንተን ነው የማየው ኢቢኤስ ነው ምንድነው የሚከፈለውን እንከፍላለን በቃ ሰይፉ ፋንታውን ሰይፉ ጥሩ ነው ካላስ በቃ አሁን ከነስ ሚኪ ጋር ከነሰይድ ጋር አብረን እናውራና ሰይፉ ጋር ቀርበው በቃ ፍትህ እንዲያገኙ ልጃቸው በህይወት አለች ስለዚህ አይ ማርያምን ምን ታስባላችሁ ጋይስ ከዛ ቢቢሲ ይሄዳሉ ቢቢሲ እንዴት ነው የሚቀርበው ውዶች ቢቢሲ እንግሊዘኛ አይደል ቢቢሲ በአማርኛ ነው በእንግሊዘኛ ንገሩ በቃ ካላስ ይሄ ምርጥ ሐሳብ ነው በቃ ቢቢሲ አማርኛ ነው ወይስ እንግሊዘኛ ጋይስ አታወዛጉኝ አልጀዚራ ቢቢሲ ምናምን የት ነው ኢትዮጵያ ውስጥ ነው ኦኬ ካላስ ድምጽ እንሆናቸዋለን በቃ አሁን እኔ እነ ሰይድ ወረባቦ ምናምን እዛ ጋር ይሄን ሐሳብ አቀርብና እናንተ ድምጽ ትሆኑኛላችሁ እናንተ ድምጽ ሁኑ ከዛ በኋላ እዛ ቦታ ላይ ወጥተው ልጃቸው በህይወት እንዳለችና እንደነዚህ አይነት ሰዎች ተቀባብሎ እዚህ እንዳደረሷት እያንዳንዱ በቃ ተበድለዋል በድል ደርሶባቸዋል እሷ በህይወት እያለች ሞታለች ተብለው ተረርተዋል የታየ አጽም የውሸት ነው በቃ በዚህ ሐሳብ ተስማማላችሁ ያመጣው ሐሳብ ተመችቷችኋል ጋይስ ከጎኒናችሁ ድምጽ ትሆኑኛላችሁ በመናገረው ነገር በቃ አንዳንድ ጊዜ ታውቃላችሁ ከኛ ቀን በላይ የሆነ ነገር ምን ችግር አለው ሌላ ሰው ቢያግዘን ሌላ ሰው ቢረዳን ጋይስ ምን አለ ሌላ ሰዎች ብትተባበሩ ምን ችግር አለው በቃ ጥሩ ሐሳብ ነው ቴንኪው አመሰግናለሁ ማርያም ቴንኪው በቃ ኦኬ ቴንኪው በቃ አንደኛ ሙሉ የዓለም ህዝብ ያቀላችኋል ሁለተኛ በቃ በርግጠኝነት አያችሁ እናንተ እኮ የምትሰጡት ሐሳብ ነው ለትልቅ ደረጃ የሚደርሰው ቴንኪው በቃ አለቀ በቃ ስለዚህ የሚከፈለው ተከፍሎ እኛ እነሱ ፑሽ አርገን ጠይቀን እነ ሰይፉ ፋንታውን እነ ምናምን ሁላችንም አብረን ተረባርበን ሁላችንም እዚህ ጋር አዶናይ ሀቡ ሌሎች ቲክቶከሮች ትላልቅ ቲክቶከሮች ሁሉ ተባብረን እዛ እንዲቀርቡ እናድርግ በቃ ህዝብ ይስማ ህዝብ ይፍረድ አለቀ አበቃ ማርያም ማስረጃ አለ ማስረጃ ጋይስ እኔ አዳምጪ ቆይ ልንገራችሁ እኛ እኮ ማስረጃ መጠየቅ የለብንም እኮ ልጅቷ ሄዳለች ሄዳለች አብሯት ሂደዋል ሞተች ብለው ነገሩ ከሞተች ማስረጃ ማምጣት ያለባቸው እነሱ ናቸው እንጂ እኛን እንደበላይ ማስረጃ ብላችሁ አትጠይቁን እኛ እኮ ማስረጃ ልንጠይቅ አንችልም ለምን ከሞተች እነሱ ናቸው ማስረጃ መስጠት ያለባቸው ይስጡ ማስረጃ መሞቷን ማስረጃ መስጠት ያለባቸው እነሱ ናቸው ጋይስ እኛ እኮ አይደለንም ማስረጃ መስጠት ያለብን አንድ ሰው ልጅ ሞተች ሲባል ይሄው ልጅ ሞታለች ተብሎ መሰጠት ያለበት ለአባትና ለእናት ነው እንጂ እኛ እንደበላይ እኛ እኮ የመልካምነት የጥሩነት ነው ማስረጃ እያሰባሰብን ያለ ነው ሜት አለ እነሱ መሞቷን ማስረጃ እንዴ ልጅ ሞታለች ተባልኩኝ